ሰላም ክቡራትና ክቡራን የገጽ ተከታታዮች እንደምን አላችሁልኝ? እኔ ሰላም ነኝ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ይዤላችሁ የመጣሁት መረጃ የራስ ምታት ነው ማለት ነው። የራስ ምታት አይነቶቹ፣ መንስኤዎቹ እንደዚሁም ደግሞ መከላከያዎቹ ነው ማለት ነው። በቤታችን እንዴት አድርገን ራሳችን ማከም እንችላለን የሚለውን ነው ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ በመከታተል ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እንግዲህ የራስ ምታት ጽንሰ ሀሳብ ስንይዝ ራስ ምታት ማለት በየትኛውም የራስ ክፍል ላይ የሚሰማ ህመም ነው። ህመሙ ሙሉ የራስ ቅልን ከፍሎ ወይም ከአንድ ቦታ ላይ ብቻ ሊሰማ ይችላል። ተያይዞም ከአንዱ ወደ ሌላው የራሳችን ክፍል ሊዛመት ይችላል ማለት ነው። ራስ ምታት የሚወጋ፣ የሚጠዘጥዝ ወይም የሚከብድ አይነቶች አሉት። ህመሙ ለሰዓታት፣ ለቀናት አልፎ አልፎም ደግሞ እድሜ ልክ ሊሆን ይችላል ማለት ነው። ይህንን ካየን እንግዲህ ራስ ምታት መነሻ ምክንያቶች አሉት ማለት ነው። የራስ ምታት መነሻ ምክንያቶቹ ብዙ ናቸው። ከነዚህ መካከል የተወሰኑትን እና አብዛኛውን ጊዜ ራስ ምታትን ሊያስነሱ የሚችሉትን ምክንያቶች፣ መነሻዎች እናያለን ማለት ነው። አብዛኛውን ጊዜ የራስ ምታትን ሊያስነሱት የሚችሉ ምክንያቶች አንደኛ ጭንቀት ነው ማለት ነው። ውጥረት ሊያስነሳው ይችላል። አመጋገብ ሊያስነሳው ይችላል። ሱስ፣ የሲጋራ፣ የጫት፣ የቡና የተለያዩ ሱሶች እንደዚሁ ሊያስነሱት ይችላሉ ማለት ነው። አኗኗር ዘይቤ እንደዚሁ ሊያስነሳው ይችላል። አካባቢ ኢንቫይሮንመንት የምንለው ብርድ፣ ቅዝቃዜ፣ ሙቀት እንደዚሁ ሲኖር ራስ ምታትን ሊያስነሳ ይችላል ማለት ነው። ሌላው ደግሞ ሆርሞንም እንደዚሁ የራስ ምታትን ሊያመጣ ይችላል ማለት ነው። ለምሳሌ አንድ ሴት ፔሪድ ላይ በምትሆን ሰዓት ራሷን ሊያማት ይችላል። እንደዚሁም ደግሞ የሆርሞን መዛባቶች እንደዚሁ ራስ ምታትን ሊያመጡ ይችላሉ ማለት ነው። እንግዲህ እነዚህ የራስ ምታት መነሻ መንስኤዎቹን ታየን። ራስ ምታት በሁለት አይነት ደረጃ ልንከፍለው እንችላለን። የመጀመሪያ ደረጃ እና ሁለተኛ ደረጃ ራስ ምታት ብለን ማለት ነው። ይህንን የምንከፍልበት ሁኔታም እንዴት ነው? የራስ ምታቱን ደረጃ በመስጠት ነው ማለት ነው። የመጀመሪያ ደረጃ የራስ ምታት የምንላቸው ለምሳሌ እነ ጭንቀት፣ ሜግሬን ሄዴክ የምንለው እንደዚሁም ደግሞ ሜግሬን ሄዴክ የምንለው ሌላው ደግሞ ክላስተር ራስ ምታት የምንለው እነዚህ ሶስቱ የመጀመሪያ ደረጃ ህመም ሲሆኑ፣ ሁለተኛ ደረጃ የራስ ምታት ደግሞ ሳይነስ የራስ ምታት አለ። ከመድኃኒት ጋር በመድኃኒት ብዛት አብሮ የሚመጣ የራስ ምታት አለ። እንደዚሁም ደግሞ የጭንቅላት ጉዳት ጋር ተያይዞ የሚመጣ የራስ ምታት አለ ማለት ነው። የጭንቅላት ጉዳት የራስ ምታት እንደዚሁም ደግሞ በበሽታ ምክንያት የሚመጣ የራስ ምታት አለ ማለት ነው። እንግዲህ በሁለት አይነት ደረጃ ተከፈልናቸው። እያንዳንዳቸው የራስ ምታት አይነቶቹን በትንሹ እንይ ማለት ነው። ራስ ምታት የግለሰቡ የህይወት ጥራት በእጅጉ የሚጎዳ የተለመደ ህመም ነው። የተለያዩ የራስ ምታት አይነቶችን፣ መንስኤዎቹን፣ ምልክቶቹን መረዳቱ ለአንድ ሰው ያንን ህመም ለመከላከል ይጠቅመዋል ማለት ነው። ሕክምና ለመውሰድም ህመሙን ለመረዳትም ይጠቅመዋል ማለት ነው። የመጀመሪያ ደረጃ የራስ ምታት የምንላቸው የመጀመሪያ የራስ ምታት የስር በሽታ ምልክቶች አይደሉም። ሀዴት ትመጣ የሚሉ አይነት ነገሮች ናቸው ማለት ነው። ነገር ግን ከመጠን በላይ እንቅስቃሴ በማድረግ ወይም ከጭንቅላቱ ላይ ህመም የሚነኩ አወቃቀር የሚፈጥሩ ችግሮች የተከሰቱ ገለልተኛ በሽታዎች ናቸው። ለምሳሌ ጭንቀት የራስ ምታት አለ ማለት ነው። ጭንቀት፣ ራስ ምታት በጣም የተለመዱ ዋና ራስ ምታት ናቸው። ብዙውን ጊዜ የጭንቅላቱ አካባቢ በተለይ በዋና አንጎል ክፍል ወይም በጭንቅላቱ እና በአንገት ጀርባ ላይ የማያቋርጥ ህመም ወይም ግፊት ይገልጻሉ። ህመሙ ቀላል እና መካከለኛ ሊሆን ይችላል። እንደ ማቅለሽለሽ ያሉ ነገሮችን ግን ሊጨምር አይችልም። ይሄ ጭንቀት ራስ ምታት ማለት ነው። ምልክቶቹን ስናይ አሰልቺ፣ የማያሰቃይ የጭንቅላት ህመም አለ። በጣም ያሰለቻል ግን አያሰቃይም። በጣም የሚያሰቃይ ነገር የለውም ማለት ነው። በግንባሩ ላይ ወይም ከጎን በኩል በጭንቅላቱ ጀርባ እንደዚሁ የመጫጫን ስሜት ሊያመጣ ይችላል ማለት ነው። ግንባሩ ላይ ጫን፣ በዚህ ከኋላ አካባቢ ከደንደሱ አካባቢ ጫን የማድረግ ስሜት አለው ማለት ነው። በጭንቅላት በአንገቱ አካባቢ እንደዚሁ የመለስለስ ስሜት አለ ማለት ነው። እንደዚህ ይሄ ህመም ሲይዘን ማለት ነው። እንግዲህ የጭንቀት ራስ ምታት መንስኤው አብዛኛውን ጊዜ ጭንቀት ነው ማለት ነው። ከጭንቀትና ከጭንቀት ተያይዞ የሚመጣ በሽታ ነው ማለት ነው። ሌላው ይሄንን ህመም እንዴት አድርገን እናክመዋለን ብለን ስናይ ደግሞ
ያለ ሐኪም ያታዘዙ መድኃኒቶችን መውሰድ እንችላለን። ለምሳሌ አይቦፕሮፊን ተፋርማሲ ገዝተን መውሰድ እንችላለን። ፓራስታሞል፣ ዳይክሎፌናክ የተባሉ መድኃኒቶችን እነዚህን ነገሮች በመውሰድ ህመሙ ይለቀናል ማለት ነው። ሌላው ማይግሬን የራስ ምታት ነው ማለት ነው። ማይግሬን የራስ ምታት በጣም ኃይለኛ ነው። በተደጋጋሚ ራስ ምታት ሊሆን ይችላል። ለብዙ ሰዓታትም ቀናትም ሊሆን ይችላል ማለት ነው የሚያመው ማለት ነው። ብዙ ጊዜ እንደ ማቅለሽለሽም ነገር ሊኖረው ይችላል ማለት ነው። ምልክቶቹ መካከለኛ እስከ ከባድ የጭንቅላት ህመም ብዙ ጊዜ ከአንደኛ የጭንቅላት ክፍል ወደ ሌላ የጭንቅላት ክፍል ይዘዋወራል ማለት ነው። አንዴ በዚህ ያመናል፣ አንዴ በዚህ ያመናል፣ አንዴ በዚህ በግንባራችን፣ አንዴ በኋላ ያመናል ማለት ነው። እንደዚህ እየተዟዟረ የህመም ስሜት አለው ማለት ነው። አይናችን የመርገብገብ ስሜት እንደዚሁ ሊያመጣ ይችላል። የማቅለሽለሽ ማስታወክ አይነት ነገር እንደዚሁ ሊያመጣብን ይችላል ማለት ነው። ይሄ ህመም ካለው ማለት ነው። እንደ ብልጭልጭታ ነገር አይናችን ብዥ ማለት ስሜት አለው ማለት ነው። እነዚህ ነገሮች ካሉት ማይግሬን ሄዴክ ብለን እንጠራዋለን ማለት ነው። ይህም ማይግሬን ሄዴክ እንግዲህ እንዴት እናክመዋለን? ሐኪም ቤት በመሄድ መድኃኒት መውሰድ ያለብን ማለት ነው። እነ አይቦፕሮፊን እነ ፓራስታሞል እንደዚህ ብዙ ጊዜ ላያስታግሱት ይችላሉ ማለት ነው። እንደዚሁም ደግሞ እንቅስቃሴ ስፖርት በማድረግ የተለያዩ የአካል ብቃት እንቅስቃሴዎችን በመስራት አንዳንድ ጊዜም ሊለቅ ይችላል ማለት ነው፣ ከፋ ደረጃ ካልደረሰ ማለት ነው። ሌላው ክላስተር ራስ ምታት በጣም ከባድ የሆነ የራስ ምታት አይነት መካከል አንዱ ነው። ይሄ ራስ ምታት ማለት ነው ከአንድ አይን አካባቢ ኃይለኛ የሚያቃጥል ወይም የሚወጋ ህመም አለው። በአንድ አይናችን አካባቢ በጣም ኃይለኛ የሆነ የመውጋት ደግሞ እንደዚሁ ደግሞ ወደ አንዱ አይናችን በመዞር ደግሞ በጣም የማቃጠል የመውጋት ስሜት አለው ማለት ነው። ምልክቶቹ ከባድ ነጠላ ህመም በተለይም ከአንድ አይን አካባቢ እስከ ኋላ ድረስ ሊያመን ይችላል ማለት ነው። በዚህ በአይናችን ጋር እስከ ኋላ ድረስ ከኋላ ማጅራታችን ድረስ ሊያመን ይችላል ማለት ነው። ሌላው ደግሞ እንባንባ አይናችን እንባንባ የማለት ነገር አለው ማለት ነው። አፍንጫችን የመዘጋት ነፍጣችን ዝግት ያደርገዋል ማለት ነው። መረበሽ፣ እንደዚሁ ደግሞ ከአይናችን የሚንጠባጠብ እንባ ማምጣት ስሜት፣ ይሄ የክላስተር የራስ ምታት አይነት ምልክቶች ናቸው ማለት ነው። ክላስተር የራስ ምታት መንስኤ በትክክል አይታወቅም። የዚህ የክላስተር በትክክል አይታወቅም ማለት ነው። መንስኤው ግን በሃይፖታላመስ ውስጥ ያልተለመዱ ነገሮች እንደሚያካትቱት ይታመናል። እንቅስቃሴ፣ አልኮል ማጨስ፣ አልኮል ማጨስ እነዚህ ነገሮች ራስ ምታትን ሊያመጡ ይችላሉ ተብሎ ይገመታል ማለት ነው። ለክላስተር ራስ አጣዳፊ የሆነ ሕክምና ማግኘት አለበት። ለምሳሌ ኦክሲጅን ማግኘት አለበት፣ ካልሲየም ቻናል ማግኘት አለበት፣ ሊቲየም ሊያካትቱ ይችላሉ ማለት ነው። እነዚህ ሌላው ሁለተኛ ደረጃ ራስ ምታት የምንላቸው ሳይነስ ያልናቸው መድኃኒት በማብዛት የሚመጡ የራስ ምታት እነዚህ ነገሮች ደግሞ ሁለተኛ ደረጃ የራስ ምታት የበሽታ ምልክቶች ናቸው። በተለይ ምልክቶቹ ሊከሰት ይችላሉ። ይህም የኢንፌክሽን፣ የጭንቅላት ጉዳት እና የደም ቧንቧ በሽታዎች ጨምሮ ማለት ነው። ሳይነስ የራስ ምታት የምንለው የሳይነስ የራስ ምታት የሚከሰተው በሳይነስ ውስጥ ባለው እብጠት መጨናነቅ ምክንያት ነው። ብዙ ጊዜ ሳይነስ ወይም ከሌሎች የሳይነስ ኢንፌክሽን ጋር አብረው ይከሰታል ማለት ነው። ይሄ ሁለተኛ ደረጃ የራስ ምታት ወይም ደግሞ የሳይነስ ራስ ምታት ማለት ነው። ሌላው ደግሞ ከመድኃኒት ጋር ተያይዞ የሚመጣ የራስ ምታት ነው። እነዚህ የራስ ምታቶች አብዛኛውን ጊዜ ሲሪየስ የሆነ ሕክምና ያስፈልጋቸዋል ማለት ነው። ሲሪየስ የሆነ እንደዚሁም ደግሞ መዘለቅ ሊሆኑ ይችላሉ ማለት ነው። እና ለዛሬ ይሄን ድረስ ይበቃናል። አስተያየት፣ ጥያቄ፣ ይሄ ይሰራ የምትሉት ነገር ካላችሁ በኮሜንት አስቀምጡልኝ። በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።